ጤና ይስጥልኝ በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንደምን ቆያችሁ? እንግዲህ በዛሬ ዝግጅታችን ዕለታዊ አጠቃላይ ሁነቶችን በጎጃም፣ ጎንደር፣ ወሎና ሸዋ ያሉ አጠቃላይ ሁነቶችን ልናስቃኛችሁ መስመር ላይ ተገኝተናል። እንደሚታወቀው እንግዲህ ዘመቻ አርበኛ አባናደው ከተጀመረ ሰነባብቷል። ዛሬ እንግዲህ ፍጻሜውን አግኝቷል። እንደ አጠቃላይ ምን ውጤቶች ተገኙ የሚሉትን ሁነቶችና ሌሎችም አጠቃላይ ሁነቶችን ሊያስቃኘን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። አርበኛ ዮሐንስ አጠቃላይ ሁነቶች ምን ይመስላሉ? ዕለታዊ ክዋኔዎችን ጨምረህ እንደ አጠቃላይ በዘመቻ አርበኛ ደማሊ ወይም አባናደው ምን ተገኙ የሚሉትን እስኪ እንደ አጠቃላይ ያስቃኛል። አመሰግናለሁ። እንደገለጽከው በዘመቻ አርበኛ አደም አሊ የዘመቻ አርበኛ አደም አሊ በምስራቅ አማራ ቀጠና በላይ ምኒልክ እዝ ስር እጅግ ታምራዊ የሆኑ የዘመቻ አደም አሊ ወይም አባናደው ኦፕሬሽኖች ሲሰሩ ቆይተዋል። ስኬታማ የሆኑ ኦፕሬሽኖች ጠላትን ያፈረሱ ያንበረከኩ ምርኮ የተገኘባቸው ክፍለ ጦሮችን ሙሉ በሙሉ የበተነና የደመሰሰ አውደ ውጊያ ተደርጓል። በርካታ ነጻ መሬት መውጣት የተቻለበት አውደ ውጊያ ተደርጓል። እነዚህን መረጃዎች መጠናቀቁን ተከትሎ ሙሉ በሙሉ የዛሬ ትኩረታችን የዘመቻ አርበኛ አደም አሊ አባናደው ዘመቻን መጠናቀቅን በተመለከተ ይሆናል ማለት ነው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊ፣ ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭቷል። ዘመቻው መስከረም 14 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝ እና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮች እና የዛችን ስራ አስፈጻሚ አመራሮች በቀን 24 ሰዓት በሳምንት 7 ቀን ያለ ረፍት አልባ በሆነ ሁኔታ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማሸጋገር ተችሏል። ወደ አዲስ ምዕራፍ ያስመነጠረውን የፋኖ ተጋድሎ አመርቂ ድል ማስመዝገብ ተችሏል ማለት ነው። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር ማሳየት ተችሏል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያ ነበር። ውጊያን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን በተደምስሰው ያጣበት ነው ጠላት። እንዲሁም በመቶዎች የተማረኩበት እና በሺዎች ሙትና ቁስለኛ የሆኑበት እጅግ ስኬታማ ዘመቻ እንደነበር ዘመቻ አባናደው ማየት ይቻላል። የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደም አሊ አስተናግዷል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችን፣ ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት እዚህ ጋር ተያይዞ በቀጣይ እንደ የአማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበረ። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መመላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። ከምንም በላይ የአማራ
ፋኖ ትግል ዓለም አቀፍ የጦርነት ህጎች እንደሚያከብር በምርኮኛ እየያዙ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ተችሏል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል። የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎው በሚደነገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ወይም አገዛዙ እስኪገረሰስ ድረስ አጠንክረን እንደምንዘልቅ ዳግም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን በሌላ ጊዜ የምንመለስ ይሆናል። ዘመቻ አርበኛ አደም አሊ አባናደው ግን ከ18 ቀናት በወርቅ ቀለም ከሚመዘገቡ ጀብዶቹና ስኬታማ ኦፕሬሽኖቹ በኋላ በዛሬው ዕለት መጠናቀቁ ታውጇል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ፣ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ፣ ሁሉም የአማራ በላይ ዕዝን ጨምሮ ሁሉም የአማራ ፋኖ ብሔራዊ ኃይል እዞች እንኳን ደስ ያላችሁ። በቀጣይ ትግላችን ከዚህ የበለጠ አጠናክረን ስለምንቀጥል ተሳስረን እንድንሰራ ለህዝባችንም ለሰራዊታችንም መልእክት ተላልፏል። በዚህ ተሳትፎ ላላቸው ሚዲያ አካላት በሙሉ በትግል ውስጥ ተሳታፊ ለሆኑት ይህ የስኬት ናሙና ተጠናክሮ እንደሚቀጥል በመናገር እንዲሁም በማሳወቅ ዝግጁ ሆኖ ከዚህ ለተሻለ ድል መላው አማራ ተዘጋጅቶ እንዲጠብቀን ነው መልእክታችን የምናስተላልፈው። አርበኛ ዮሐንስ ንጉሱ ነኝ። አመሰግናለሁ። እናመሰግናለን አርበኛ ዮሐንስ ንጉሱ። እንደ አጠቃላይ ከሰሞኑ ለ18 ቀናት የዘለቀው አርበኛ አደም አሊ ወይም አባናደው ያስመዘገበው አመርቂ ድልን ተመልክተናል። ሁላችንም የአማራ ህዝብም እንደ አጠቃላይ የአማራ ህዝብም ሆነ የአማራን ህዝብ ትግል ደጋፊ የሆነ አካል በሙሉ ያስደሰተበት አመርቂ ድል የተመዘገበበት ድል ሆኖ አግኝተነዋል። እንዲያው ለወደፊትስ በአጠቃላይ ከሰሞኑ እንግዲህ አርበኛ አደም አሊ ወይም አባናደው የታወጀው በምስራቅ አማራ ቀጠና ምኒልክ ዕዝ ብቻ መሆኑ ይታወቃልና ለወደፊትስ ምን ታስቧል? በጋራ ለመስራት የታሰበ እቅድ አለ ወይ? ዘመቻው አራቱን ማዕቀፍ ያቀፈ ይሆናል ተብሎ ይጠበቃል እና እንደሁላችንም ምን የታሰበ ነገር አለ? ወታደራዊ ሚስጥሩን ማይነካ መልእክት ካለ በዚህ ጥያቄ መልስ ካለ። መልካም። ይህን ጥያቄ በተመለከተ ቀድሞ ወታደራዊ ሚስጥሮችን ከመስጠት እቆጠባለሁ። ሆኖም ግን የአማራ ፋኖ የሚታገለው ለአንድ ዓላማ ነው፣ ለአንድ ግብና መዳረሻ ነው። ስለዚህ በቀጣይ ጊዜያት ከዚህ የተሻሉ የቅንጅትና አጠቃላይ የአንድ ወጥ ወታደራዊ ፖለቲካዊ ስራዎች ተጠናክረው እንደሚቀጥሉ በተደጋጋሚ በአንድነት እንቅስቃሴም ሌሎች እንቅስቃሴም የተደረጉ ስለሆነ ይህን ማረጋገጥ ይቻላል። ሆኖም ግን ዘመቻ አደም አሊ አስተምሮ ያለፈው ነገር ከዚህ በላይ ማድረግ ይቻል እንደነበረ የተገመገመበት ነው። በቅንጅት መስራት ሲቻል እና በቅንጅት በመስራት ላይ እንደዚሁም በትብብር በመስራት ላይ ጽኑ አቋም ስላለን በቀጣይ ከዚህ የተሻሉ ስራዎች ይሰራሉ። ወታደራዊ የሆኑ መረጃዎችን ቀድሞ ከመስጠት ለመቆጠብ ሲባል በጥቅሉ ወታደራዊ ድሎችም ሆነ ወታደራዊ ድክመቶች ከተመዘገቡ ሙሉ በሙሉ የመላው አማራ ፋኖ ነው የሚሆነው እና ድሎችን ለመምጣት ደግሞ መላው አማራ ፋኖ እየተሳሰረ መላው የአማራ ፋኖ ብሔራዊ ኃይል
እዞች እየተሳሰሩ የሚሰሩ መሆኑን ማረጋገጥ እወዳለሁ። አመሰግናለሁ። አርበኛ ዮሐንስ ንጉሱ እጅግ አድርገን እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ፣ አጠቃላይ ዘመቻ አርበኛ ደማሊ ወይም አባናደው ላስቃኘን አጠቃላይ ሁነትና እንዲሁም በቀጠና ያሉ ሁነቶችን ላደረስከን መረጃ ከልብ እናመሰግናለን።